ከሐሜተኞች ጓደኞች መጠበቅ ያስፈልጋል። ሁል ጊዜ ከሰው ስም በቀር ሌላ አጀንዳ የሌላቸው ስለ እግዚአብሔር ቃል የማይነጋገሩ ስለ ቤተክርስቲያን የማይነጋገሩ ስለ መንፈሳዊ ሕይወት የማይወያዩ አያችሁ የእግዚአብሔር ቃል ተነግሮ አያልቅም ማለዳ ማለዳ አዲስ ነው ብዙ የምንነጋገርባቸው ብዙ የምንወያያቸው ነገሮች አሉ ነገር ግን ይሄንን ሁሉ እርግፍ አድርገው ትተው እርሱ እንደዚህ ነው እርሷ እንደዚህ ናት እርሱ ባለፈው እንደዚህ አድርገው እርሷ እንደዚህ አድርጋ ብለው ከሚነግሯችሁ ከሐሰተኞች ወዳጆች ብለው ከሚነግራችሁ ቅርብ መስለው ሩቅ ከሆኑ ወዳጅ መስለው ጠላት ከሆኑ ከውሸተኞች ወንድሞች ተጠበቁ በማለት መጽሐፍ ያስተምረናል። ስለዚህ በሕይወታችን በመጀመሪያ እግዚአብሔርን ማመን እግዚአብሔርን የሚያምን ሰው ሐሰተኞች ሊነሱበት ይችላሉ ግን አይጥሉትም። እግዚአብሔርን የሚያምን ሰው የቅርብ የሚመስሉ ሩቅ የሆኑ ጠላቶች ሊነሱበት ይችላሉ ግን አይጥሉትም። እግዚአብሔርን የሚያምን ሰው የገዛ ወዳጆቹ ነገር ጠልፈው እርሱን ሊያሰናክሉት ይሞክራሉ ቢወድቅ እንኳን ከወደቀበት ተነስቶ በከፍታ ማማ ላይ ይቀመጣል። ምክንያቱስ ያመነው እግዚአብሔር አሳልፎ አይሰጠውም። የተደገፈው እግዚአብሔር አይጥለውም። የተመካበት እግዚአብሔር አያሳፍረውም። ከፍ አድርጎ የተመለከተው እግዚአብሔር ቁልቁል አይጥለውም። ይጠብቀዋል፣ ያሳድገዋል፣ ጸጋውን ያበዛለታል። ስለዚህ በሕይወታችሁ ከማንምና ከምንም በላይ በእግዚአብሔር እመኑ፣ በእግዚአብሔር ተመኩ፣ በእግዚአብሔር ተደገፉ። መጽሐፍ እንደሚናገር የሚመካ ቢኖር በእግዚአብሔር ይመካ ተብሎ እንደተጻፈ ዛሬ በገንዘብ ብንመካ ገንዘብ ያልቃል። ዛሬ በወዳጆቻችን በከበቡን ሰዎች ብንመካ ይበተናሉ ነገር። ዛሬ በሚታይ ቁሳዊ ነገር ብንመካ ቁሳዊው ነገር ይጠፋል ያልቃል። ነገር ግን በእግዚአብሔር የሚመካ በእግዚአብሔር የሚደገፍ ራሱን ለእግዚአብሔር አሳልፎ የሰጠ የትኛውንም ፈተናና መከራ ተሻግሮ በድል መራመድ ይችላል። ስለዚህ